ያዳዛቤ በአፍሪካ ውስጥ ካሉ የመጀመሪያዎቹ የሰው ልጆች ቀጥተኛ ዘሮች እንደሆኑ ይታመናል። የጄኔቲክስ ጥናቶች እንደሚያሳዩት በ10 ሺዎች ለሚቆጠሩ ዓመታት በተመሳሳይ ክልል ውስጥ ኖረዋል። ይህም ከመሬት ጋር ያላቸው ግንኙነት እጅግ ጥልቅና ጥልቅ ያደርገዋል። በታንዛኒያ ውስጥ ካሉ ሌሎች በርካታ ጎሳዎች በተለየ መልኩ ያዳዛቤዎች ከግብርና ወይም ከአርብቶ አደር የአኗኗር ዘይቤያቸው ጋር መዋሃድን ይቃወማሉ። ይልቁንም እንደ አዳኝ ሰብሳቢዎች ማንነታቸውን ጠብቀዋል። በታሪክ ዘመናት ሁሉ አዳዛቤዎች እንደ ቶጋ እንደ ኢራቅ ካሉ ጎረቤቶች ጎሳዎች ጋር በመስተጋብር ፈጥረዋል። ምንም እንኳን የአኗኗር ዘይቤያቸው የተለየ ቢሆንም በአካባቢያቸው ያለው ለውጦችና የዘመናዊ ወረራ ቢኖርም ባህላዊ ልማዶቻቸውን በመጠበቅ ረገድ በአብዛኛው ተሳክቶላቸው። የአዳዛቤ ባህል ከአካባቢያቸው ጋር በቅርብ የተሳሰረ ሲሆን ይህም ለመትረፍ የሚያስፈልጋቸው ሁሉ ይሰጣል። በአደን በመሰብሰብና በመከታተል ረገድ ያላቸው ክህሎት ለትውልድ ይተላለፋል። እናም ከተፈጥሮ ዓለም ጋር በሚስማማ መልኩ አነስተኛ ቁሳዊ ንብረቶችን ይዘው ይኖራሉ። አደንና መሰብሰብ የአዳቤዎች እንደ አጋዘን፣ ወፎችና ዝንጀሮች ያሉ እንስሳትን ለማደን እንደ ቀስትና የመርዝ ጫፍ ቀስቶች ያሉትን ቀለል መሳሪያዎችን ይጠቀማሉ። ወንዶች ለአደን ኃላፊነት አለባቸው፣ ሴቶች ደግሞ የዱር ፍራፍሬዎችን፣ ቤሪዎችን፣ ዱባዎችንና ማሮችን ይሰበስባሉ። ይህ የሰው የኃይል ክፍፍል ለህልውናቸው ማዕከላዊ ነው። እናም ስለ አካባቢያቸው ስነ ምህዳር ያላቸው ጥልቅ ዕውቀት በሚኖሩባቸው ደረቅና ከፊል በረሃማ አካባቢዎች የአኗኗር ዘይቤያቸው እንደሚበለጽጉ ያስችሏቸዋል። ዘላለማዊ የአኗኗር ዘይቤዎች አዳቤዎች ከፊል ዘላኖች ናቸው። በምግብና በውሃ አቅርቦት መሠረት ይንቀሳቀሳሉ። ከሳር እና ከቅርንጫፎች በተሰሩ ጊዜያዊ መጠለያዎች ውስጥ ይኖራሉ። እነዚህም በቀላሉ ሊፈርሱ እና ሊዘዋወሩ ይችላሉ። ተንቀሳቃሽነታቸው ከአካባቢው ጋር ዘላቂ ግንኙነት እንዲኖራቸው ያስችላቸዋል። ይህም የሀብት አጠቃቀምን ከመጠን በላይ እንዳይበዛ ይከላከላል። ማህበራዊ መዋቅር አዳቤዎች መደበኛ መኖሪያዎች ወይም ከፍተኛ እኩልነት ያለው ማህበራዊ መዋቅር አላቸው። ውሳኔዎች በጋራ የሚወሰኑ ሲሆኑ ወንዶችም ሆኑ ሴቶችም ቡድን በሚነኩ ውይይቶች ይሳተፋሉ። ይህም እኩልነት ግብዓቶችን መጋራትን ይዘልቃል። ምክንያቱም ምግብ ከተሳካ አደን በኋላ ለቡድኑ በሙሉ ስለሚከፋፈል። የአዳቤዎች ቋንቋ አዳቤ ቋንቋ ይናገራሉ። ይህም ከኩይሳን ቋንቋ ቤተሰብ አካል ሲሆን በባህራዊ ድምጾች የሚታወቅ ነው። ይህ ቋንቋ ለአዳቤ ልዩ ነው እና በክልሉ ውስጥ ከሚነገሩ ሌሎች ቋንቋዎች በዋናነት የቃል ቋንቋ ነው። እናም የአዳቤ ሕዝብ የጽሑፍ ቋንቋ የለውም። ቋንቋውን ልክ እንደ ባህላቸው ውጫዊ ጫናዎች የአኗኗር ዘይቤያቸውን ስለሚያሰጉ የመጥፋት አደጋ ላይ ነው። ቋንቋውንም ለመጠቀም ጥረቶችን የተደረገ ነው፣ ምክንያቱም ማንነታቸውና ከቅድመ አያቶቻቸው ጋር ያለው ግንኙነት አስፈላጊ አካል ነው። የአዳቤ ሕዝብ በተለምዶ ከአደን ወቅት ከሚገኙ ከእንስሳት ቆዳ የተሰሩ ቀለል ያሉ ልብሶችን ይለብሳል። እነዚህም ልብሶች ለአካባቢያቸው ተግባራዊ ናቸው እና በአደንና በመሰብሰብ ወቅት ለመንቀሳቀስ ቀላል ያደርግላቸዋል። ከጊዜያት በኋላ አንዳንድ አዳቤዎች ከሌሎች ማህበረሰቦች ጋር ቱሪስቶች ጋር በመገናኘታቸው ምክንያት ዘመናዊ ልብሶችን ወስደዋል። ምንም እንኳን በብዙ አሁንም በስነ ስርዓት ወቅት ባህላዊ ልብሶችን ቢይዙም በማስዋብ ረገድ አዳቤዎች በሌሎች የአፍሪካ ጎሳዎች ውስጥ እንደሚታየው በተራቀቀ የሰውነት ማሻሻያ ወይም የጌጦች አሰራር ውስጥ አይሳተፉም። አነስተኛ የአኗኗር ዘይቤዎች በቀላል ተግባራዊ ልብሳቸውና በቁሳዊ ንብረቶች ላይ ባለማተኮራቸው ይንጸባረቃል። አመጋገብና የአኗኗር ዘይቤያቸው ደግሞ የአዳኝ ሰብሳቢ አኗኗር ዘይቤያቸውን ያንጸባርቃል። ከአደን እንስሳት ከሚገኝ ሥጋ ፕሮቲን ይሰጣል። የዱር ፍራፍሬዎች፣ ቤሪዎች፣ ዱባዎችና ማር ደግሞ የቀረውን የአመጋገብ ሥርዓታቸውን ይይዛል። በተለይም ማር በጣም
የተከበረ ምግብ ነው። እናም የአዳቤ ወንዶች በበረሃ ውስጥ የንብ ቀፎዎችን በማግኘት ችሎታቸው ይታወቃል። ከመሬቱ ራሳቸውን የመጠበቅ ችሎታቸውን የባህላቸውን ቁልፍ አካል ነው እና የትኞቹም እጽዋቶች እንስሳትን ለመብት ደና እንደሆኑ እንዲሁም የተወሰኑ ምግቦችን ለማደን ወይም ለመሰብሰብ በዓመቱ ውስጥ በጣም ጥሩ ጊዜዎችን ውስብስብ ጊዜያቸውን አላቸው። ስለ መድኃኒት ተክሎች ያላቸው ዕውቀት ሰፊ ነው። እናም በሽታዎችን ለመከላከል የተለያዩ ቅጠላቅጠሎችን ስሮችን ይጠቀማል። የአዳቤ ሕዝብ ምንም አይነት መደበኛ ሃይማኖት አይከተልም። እንዲሁም የተወሰኑ አማልክትን ወይም መናፍስትን አያመልክም። ሆኖም ግን ከተፈጥሮ ዓለም ጋር ጥልቅ መንፈሳዊ ግንኙነት አላቸው። እናም ህልውናቸው የተመካው ከአካባቢያቸው ጋር ተስማምተው በመኖር ላይ እንደሆነ ያምናሉ። መንፈሳዊ ልምምዶቻቸው ከተፈጥሮ ጋር በቅርብ የተሳሰሩ ናቸው። እናም ስኬታማ አደንና መልካም ዕድልን ለማረጋገጥ ምልኮ ሥርዓቶችን ያከናውናል። ከዋና ዋኖቹ የአምልኮ ሥርዓቶች አንዱ በድርቅ ወቅት ከሚከናወን የዝናብ ማጥለቅለቅ ስነ ሥርዓት ነው። በዚህም ስነ ሥርዓት የአዳቤ ሽማግሌዎች በተስፋ ለመዘመርና ለመደነስ ይሰባሰባሉ። በአፍሪካ ውስጥ ከቀሩት የመጨረሻ የአዳኝ ሰብሳቢዎች ጎሳዎች አንዱና በታንዛኒያ ውስጥ ካሉ ጥንታዊ የአገሬ ተወላጆች ቡድኖች አንዱ ነው። በሰሜናዊ ታንዛኒያ የሚገኘው የንጎንጎሮ ጠበቃ አካባቢ አቅራቢያ በሚገኝ የኤዥያ ሐይቅ አካባቢ ይኖራሉ። እናም የአኗኗር ዘይቤያቸው ለሺህ ዓመታት በአብዛኛው ሳይለወጥ ቆይቷል።